ለባንክ ሰራተኞች በዋናነት የሚቀርብ ቃለ ምልልስ በባንከርስ ወግ። አስቸጋሪ ደንበኛን እንዴት አረጋግተው ማስተናገድ ይቻላሉ? መልሱን በባንከርስ ወግ። አንደኛ፣ ተረጋግተህ አዳምጥ። ስሜታዊነትን መቆጣጠር፣ የመከላከያ ምላሽ ከመስጠት መቆጠብና ደንበኛው እየተናገረበት ባለው የስሜት ግለት እኩል ምላሽ አለመስጠት። ደንበኛው ምንም እንኳን በጩኸትና በስሜት ረጅም ጊዜ አለማቋረጥ ቢናገርም ስሜቱ ወደኛ እንዳይገባ በጥልቀት መተንፈስና የተረጋጋ ባህሪን ይዞ ለመቆየት ዘና ብሎ መቀመጥ። በንቃት ያዳምጡ። ደንበኛው ያለማቋረጥ ብስጭቱን ይግለጽ። አመለካከታቸውን ለመረዳት እየሰማ እንደሆነ አሳይ። በግል ላይ ወሰዱት። ያስታውሱ፣ የደንበኛው ቁጣ በሁኔታው ላይ እንጂ እርስዎ በግል ላይ እንዳልሆነ ያስታውሱ። ሁለተኛ፣ ሀዘኔታውን በማሳየት ለስሜታቸው እውቅናን ይስጡ። ለስሜታቸው እውቅና መስጠት እንደ ይህ ምን ያህል የሚያበሳጭ እንደሆነ ተረድቻለሁ ወይም ለምን እንደተናደዱ አይቻለሁ ያሉ ሀረጎችን ተጠቀም። ከልብ ይቅርታ ጠይቅ። በተፈጠረው ነገር በጣም ማዘኑንና ከልብ ይቅርታ እንደሚጠይቋቸው ይግለጹ። 3. መፍትሄ መፈለግና ማቅረብ ያስፈልጋል። ችግርን በመፍታት ላይ አተኩሩ። ውይይቱን ወደ እርስዎ መፍትሄ ይቀይር። ይህን ለእርስዎ ለማፋጠን ለማገዝ ማድረግ የሚችለው ነገር አለ ብለህ መጠየቅ ትችላለህ። የሚፈልጉትን ያብራሩ። ፍላጎታቸውን እየፈታ መሆንን ለማረጋገጥ እንደ መፍትሄ ምን እንደሚጠብቁ ጠይቅ። አሁን በእጅ ላይ ያሉ መፍትሄዎችን አስረዳ። ሊሆኑ የሚችሉ መፍትሄዎችን ወይም አማራጮችን በማቅረብ ጥቅሞቹን በግልጽ ማብራራት። ድንበር ያብጁ። ደንበኛው ተሳዳቢ ከሆነ በትህትና ግን ድንበሮችን አጥብቀው ያስቀምጡ። ስድቡ እየበዛ ከሄደና ደንበኛውን ስሜቱን ማረጋጋት ካልቻለ ለእርስዎ እድል እንዲሰጡትና ያልጨረሱት ሀሳብ ካለ እድል እንደሚሰጡት በተረጋጋ ሁኔታ በመንገር እድሉን መልሶ ይስጧቸው። 4. ተሞክሮና ትምህርት መቅሰም። ማጠቃለልና ማረጋገጥ። በተመሳሳይ ገጽ ላይ መሆኑን ለማረጋገጥ ከደንበኛው ጋር የተስማሙባቸውን ቀጣይ እርምጃዎች እንደገና ያሻሽሉ። ክትትል። ጉዳዩ ሙሉ በሙሉ መፈታቱንና እርካታቸውን ለማረጋገጥ ከደንበኛው ጋር መልሰው ያረጋግጡ። ይገምግሙና ያሻሽሉ። በጥሩ ሁኔታ እየተሰራ ያለውና ሊሻሻሉ የሚገቡትን አሰራርና አካሄድ በመገምገም በሚቀጥለው ጊዜ ምን የተለየ ነገር ሊደረግ እንደሚችል የማሻሻያ መፍትሄ ያስገቡ።